ዛሬ ለምሳ ሀኒድን የሰራሁት ባባ ሀኒድ በጣም ነው የሚወደው። ለዛም ነው የሰራሁለት የአባቶች ቀንን በማስመልከት። አሰላሙ አለይኩም እንዴት ናችሁ? ስጋው እንደምታዩት አፍ ውስጥ የሚቀልጥ በጣም ለስላሳ የሆነ ስጋ ነው። ጣዕሙን በጣም ነው የሚጣፍጠው። መሞከር አለባችሁ። እኔ የምጠቀመው ቶሎ የሚያበስለው ድስት ነው፣ ቶሎ እንዳይደርስልኝ። እሱ ላይ 2 ፍሬ እንደዚህ የተከተፈ ካሮት አድርጌ እንደዚህ በደንብ ጥብስ አድርጌ ካረኩት በኋላ አወጣሁት። ከዛ ደግሞ እዛው ላይ 2 ፍሬ ሽንኩርት አድርጌ በሽሪሜሪ የተከተፈ አንድ ላይ ከጠበስኩት በኋላ ከሙን፣ ቆንጆ በርበሬና ቀረፋ የተከተፈ ነጭ ሽንኩርት ከዛ ስጋችሁን ጎረድ አድርጋችሁ ቅመሙ እንዲመጥላችሁ መክተት ነው። እሱን ላይ ጥብስ ካደረጋችሁት በኋላ ቅመም ሄል አድርኩኝ። ከሙንና ቆንጆ በርበሬ አንድ ላይ ተፈጨ የስጋ ቅመምና ፓፕሪካ ያደረኩት። ሌላ አልተጠቀምኩኝ። አንድ ፍሬ ደግሞ ክኖር አደረኩበት። እኔ ጣዕሙ ደስ ስለሚለኝ ነው። ክኖሩም ቅመሙ ጨው ስላለ ትንሽ ጨው ነው ጨመርኩት። ከዛ አንድ ላይ ከቅመሙ ጋር ጥብስ ካደረጋችሁት በኋላ አንድ ቀላ ያለ ቲማቲም በትናንሹ ከትፋችሁ ተጨምሩበታላችሁ።